ሰው እንደዚህ ያደረገው ምንም ውስጥ ብትገቢ አብሬሽ ይገባል። መች ተነካሽና ነው እንዲህ የሚያደርግሽ? የምን ባል ነው የምትይው? አንቺ እኮ ገና ተማሪ ነሽ። የቤቱ ስራ እንዴት አድርጌ ይሰራለሁ? እባክህ። ኧረ እማዬ የሞተች አስመሰልሽው። ተረጋጊ እንጂ ስለ አደይ ምን ይመለከትሻል? ቆይ አንቺ መቼ ነው የምትቀየሪው? ልጅ ነሽ ብዬ እስከ ዛሬ ዝም አልኩሽ። ሁላችሁም የእጃችሁን ታገኛላችሁ። እሺ ዳፎ እንዳነኳት አደይ ማን ነው ደግሞ ይሄ ከተማ የከፈሩ ታጃ ይሆናል። እንግዲህ ይኸውልህ አጠር ላይ ተንጠላጥሎ ሲያይ ምን አባቱ ፀጉረ ልውጥ ሰው ነው። የእሷ የከንፈር ወዳጅ ሳይሆን አይቀርም። ይኸው አጥሩ ስር ተደብቆ ሲያይ ነው አግኝቼ አንቄ ያመጣሁት። አንተ አትናገርም? የአደይ አባት ቆይ ምን እያደረጉ እንደዚህ ማድረጉ አግባብ ነው? ቆይ አደይ ምን አይነት አባት ነው ያለሽ? ስለ አባትነት አንተ አታስተምረኝም። ምን አባክ ትሰራ እዚህ መጣ? ምን ልታደርግ ግቢ ሰፈር የመጣ? አደይን ፍለጋ። አንተ ምን ሆነህ? ያለ ፍላጎት እንደዚህ ማድረግ በሕግ ያስቀጣል። አደይ ትልቅ ገባ ብሎ እንደዚህ ማሰቃየት ይኸውልህ ታዲያ አባት ልጅን እንደዚህ ማድረግ በሕግ ያስቀጣል። እሺ እኔ ደግሞ ከኋላዬ ብዙ ሰዎች እየመረዩ የምትይው ጫፏ እንዳነካት አንተ ይሄ ሚስት ሳይበቃ እኔ ላይ እንደዚህ አታደርግ ጫኔ። ተው እባካችሁ ዝም በይ እንዳነካት። እንዳንተ እንደዚህ ይሄ ቤትና ይሄ ሶፋ የተመቸሽ ትመስላለሽ። እኔ የምልሽ ግን መቼ ለመሄድ አሰብሽ? ወዴት? ወደምትሄጂበት ነው። እሄዳለሁ ብዬ ነበር እንዴ? ቦታው እንደ በፊቱ አይደለም። አደይን ለመውሰድ አሁን አይመችም እንዴ? ዴቭስ? ልጁ ዴቭ እዛ ነው ያለው። የት? እዛ ስታችሁ ስመጣችሁ ወንድሜ ልጁ በእናትሽ ተረጋ። ዴቭን የሚያዘው? አዎ ዴቭ ነገር ልሽ አላገኝም። የፈለገ ቢሆን እንዴት ራስን አደጋ ላይ ትጥላለህ? ቆይሽ እዚህ ቢያመጣት ምን እድሻለሁ አፈቅርሻለሁ የምልሽ ላፊ አይደለም። ዴቭ በጣም ይቅርታ። በእኔ ምክንያት ብዙ ዋጋ ከፍለሃል። ይኸውልሽ አደይ እዚህ መሆኔ ላንቺ አይደለም። ድብደባ ለምን? ይሄ አሁን ካየሽው ሰውነቴ በላይ ልቤ ምን ያህል እንደሚቆስል ብታይ አጂ ስለነበር ግን ወዲያው ነው ልፈልግሽ የወጣሁት። ለሊጋም ሄጄ ነበር። እኛ ጅር ቀፈገፈልሻለ አትንካውተው ነብሮ አትንካውተው። ቢነካውሱን ታመጫለሽ ያርገፈግፈዋለሁ። እስቲ ጫኔት ሂድባል። አንተ ወደ መች ተነካሽና ነው እንዲህ የሚያደርግሽ? በግራቱን አምጪ። እዛው ራሷ ጨርስ። ደግሞ እኮ ነው የገረም የሊዱ ማሽቃበጥ። እነሱማ ምን ያድርጉ? አደይን ፍለጋ እኮ ነው የሄዱት። እነሱም ተንከራተቱ በማያውቁት ሀገር። ዴቭ እኮ ስደውልለት ስልኩ አይሰራም። እማዬ ፈጣሪ ጠብቃቸው ነው እንጂ እኔማ ዝም ብሎ መግባቱ አልታየኝም። እና ታዲያ ምን እናድርግ? መጀመሪያ ለምን አንተ አዘልቅም? ጋሽን ፈልጌ ነው ብለህ በወሬ ይዘህ ታዘናጋን ይላል። ቲያ ወዲያ ምልክት ስትሰጠን እንገባለን። ታዲያ ራሳችሁን በደንብ እየተጠነቀቃችሁ ስለማንኛውም ላይ ሄዱ። ያስ ናውዲ ተደብቅ። ቀስ ብለህ ሂድ በቃ ጀጋ ሊዱ እኛ እንውሰድለት ወይስ እሱ መጥቶ ይወስዳታል? ድንቁ አይሰማም? ኧረ ይሰማኛል። አንተና አለልኝ ውሰዷት ወደ ጌታ። ልጅቷን አስራችሁና ስትመለሱ ውይ በጣም የሚገርም ሁኔታ። አደይና ዴቭ አንድ ላይ ታገቱ። በጣም የሚገርም ነው። ሰላም ውድና የተከበራችሁ የመቅዲቱ ቤተሰቦች እንደምን አላችሁ? ሰላማችሁ ይብዛልኝ። እንዴት ናችሁ? ዶችዬ በያላችሁበት ሰላምታ ይድረሳችሁ። እኔ ጋር እግዚአብሔር ይመስገን ሰላም ነኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። ፕሊስ ላይክ፣ ሰብስክራይብ አድርጉልኝ።
ውዶችዬ የምታበረታቱ በጣም አመሰግናለሁ። ቤተሰብ የሆናችሁ ደግሞ ላይክ ሼር በማድረግ አበረታቱኝ፣ አብሮነታችሁን አሳዩኝ። እናንተ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ዛሬ በአዲስ ቪዲዮ ብቅ ብያለሁኝ። እሱ አደይ ድራማ ክፍል 62 ነው ማለት ነው። እንግዲህ አደይ እና ዴቭ ያሉበት ሁኔታ በጣም የሚያሳዝን ሁኔታ ነው ያሉትኝ። እሱም ምንድነው እንግዲህ እንደምታውቁት የአደይ አባት እንግዲህ አደይን ይዘዋታል። በመሆኑም የአደይ መያዝ ብቻ ሳይበቃ እንግዲህ ዴቭም ታግቷል ማለት ነው። ዴቭም ታግቶ ከመታገታቸውም በላይ ሁለቱም ባንድ ላይ እየተደበደቡ ነው። ዴቭም ያው እንግዲህ የታሰረው እንዴት እንደሆነ በፎቶ ላይ እንደምታዩት በጣም በከባድ ሁኔታ ውስጥ ነው ያለው። ጫኔና አለልኝም እየደበደቡት ነው። በዛ ላይ የአደይ አባት በስማም አትጠይቁኝ አልኳችሁ። እንግዲህ ለፍቅር ሲባል ሰው ብዙ መስዋዕትነት ይከፍላል። እንደዚህ ነው ታውቃላችሁ። በጣም በሚገርም ሁኔታ ማለት ነው። እንግዲህ ዴቭ እጁ ታስሯል፣ ሁለቱም እግሩ አንድ ላይ ታስሯል። በዛ ላይ ደግሞ በእግርና በዚህ በጉልበትና በጉልበቱ ስር ደግሞ የውዱላ አስገብተው በቃ በጣም ማለት ነው እንዳይሆን የሚደበደበው ማለት ነው። እንግዲህ ፋዘርም የአደይ አባትም በጣም ብዙ ነገር ነው የተናገሩት። ለካ አንተን ወዳ ነው ይሄን አንቺና እሱን አይተሽ ነው ለካ እኔ ያጨውልሽን አላገባም ብለሽ እንደዚህ ጥጋብሽ እንደዚህ የሆነው ምናምን ብለው ማለት ነው። በቃ በጣም ነው የቀወጡት። አለልኝ ግን በስማም እንዴ ያለልኝ የሚባል ሰውዬ በጣም መጥፎ ነው ታውቃላችሁ። በነገራችን ላይ በዚሁ አጋጣሚ ዴቭ ተይዞ ባይመጣ ኑሮ ጫኔ ይዞት ባይመጣ ኑሮ አለልኝ አደይን አበላሽቷት ነበር ታውቃላችሁ። በስማም ፈጣሪና የረዳት አትሉ። በቃ በጣም ከመጥፎ ነገር ነው የታደጋት በዚሁ አጋጣሚ ማለት ነው። በጣም በሚገርም ሁኔታ እና አንዳንዴ ነገሮች ፈተናዎች ሲደራረቡ ለመልካም ነው በጣም ማለት ነው። እና ዴቭና እንግዲህ አደይ በጣም ትልቅ ስቃይ ውስጥ ናቸው። ከዛ ግን ደመቀ እንግዲህ ያው የሄዱት ሊዱም ሄዳለች እና አደይ ማዘር ቤት ነው ያለችው። እንግዲህ ደመቀ እና አሸናፊ ባንድ ሆነው እንግዲህ በተለይ ደመቀ በቃ ማዳን አለብኝ አደይን ብሎ አለልኝ እንትናም አሸናፊም እንደዛ። አሸናፊ በተለይ ብዙ ነገር መስዋዕትነት ከፍሏል። ከእህቷ ጋር ሆኖ ራሱ በፊት ብዙ ነገሮችን ሞክሯል፣ ብዙ ነገሮችን አድርጓል። በተቻለው እንደ አንድ ወንድም በጣም ብዙ ነገሮችን ሞክሯል። ግን ያው ነገሮች ትንሽ ተወሳሰቡና የገጠር ሁኔታ ስለሆነ አልቻለም እንጂ ማለት ነው። ብዙ ነገሮች ሞክሯል። አሁንም ከፈጣሪ በታች እሱና እና አሸናፊ ይደርሱላቸዋል ብለን ተስፋ እናደርጋለን። ምክንያቱም የአደይ አባት በጣም ነው የተቆጡት። ወይኔ ሲያስፈሩ በስማም ማለት ነው። በጣም ነው የሚያስፈሩት እናንተ። ኦ ማይ ጋድ በጣም የሚናገሩት ምናምን። እንዴ አንተ ነህ እንዴ ስለ እኔ ልጅ የምታስተምረኝ አሉት ዴቭን ማለት ነው። ስለ እኔ ልጅ አንተ ነህ የምታስተምረኝ? አንተ ነህ የምትነግረኝ? በስማም የአደይ አባት አንድን ሴት ልጅ እኮ አስገድዶ መዳር በህግ ያስቀጣል አላቸው ማለት ነው። ዴቭ አንተ ነው የምትነግረኝ? ኧረ እባክህ ማን የሚልሆነ ደግሞ አንተ በጣም ማለት ነው ስሬሱ ነው። በጣም ነው የተቆጡት ማለት ነው። በጣም ነው የሚያስፈሩት። አሁን ግን ለና አለልኝና ለነጫኔ ደውለው ለዛ ለሰውየው ውሰዱለት ብለው ደውለዋል ማለት ነው። ይሄንንም ሲሉ ዴቭ በጣም ነው በቃ ታስሯል። ግን በቃ እንዴት ብዬ ልንገራችሁ፣ በጣም ነው የተናደደው የተበሳጨው ምናምን ማለት ነው። በጣም በቃ ብስጭጭት ነው ያለው። በስማም እና እንግዲህ ከፈጣሪ በታች እና እንግዲህ አደይና ዴቭን እናሹና እነደመቀ እንግዲህ ያድኗቸዋል፣ በሰበብ ያወጧቸዋል ብለን ተስፋ እናደርጋለን። በቃ እኔ እንደዛ ነው ፊሊንግ ማለት ፊልም አድርገው የሚሰማኝ ነገር እንደዛ ነው። ምክንያቱም ከዚህ የበለጠ መከራ እንዲደርስባቸው እውነት በጣም ነው የሚያሳዝኑት። እንግዲህ ዴቭም እንግዲህ ጥሩ አፍቃሪ ይስጣችሁ የሚባለው እንደዚህ ነው። እንግዲህ ለፍቅር ብዙ መስዋዕት ከፈለ ማለት ነው በማያውቀው ሀገር። እንግዲህ እነ ኪንጎና ዳይመንድን ይዞ ይህን ሁሉ አገር ሊዱ ሳትቀር በእግራቸው ማለት ነው፣ በእግራቸው መኪና እንኳ የለም፣ በእግራቸው ነው እስከዛ ድረስ የደረሱት።
እና ኪንጎና ዳይመንድም አሉ። ሊዱ እንደውም እንትና ተያዝ ምናምን ብለው ሲነግሯትኝ በጣም ነው የተቆጣችው። ወንድሜ ጋር ሄዳለሁ ምናምን አለች። ግን ጅብ ይበላሻ ምናምን ተብላ ተስፈራርታ ነው እንግዲህ ያው ከተማ ልጅ ገጠር ሲገባ ትንሽ ይከብዳል አይደለ? እንደዛ ፍራቱ ምናምን ስላለ ተቀመጠች እንጂ በቃ ምን ብዬ ልንገራችሁ፣ በጣም ከባድ ነው። ከተማ ለራሱ ቤተሰብ የተጨነቀ ነው። የደቭ እናት በቃ ጨነቀኝ ልጆቼ ምናምን እያለች ነው ማለት ነው። እንግዲህ ከፈጣሪ ጋር እዚህ ኪንጎና ዳይመንድ አሸናፊ ሆነው እየተመካከሩ ነው። እሱም ዴቭንና አደይን እንዴት ማስለቀቅ አለብን። እንግዲህ ዳይመንድን አንተ ሄድና እንትን በል የአደይን አባት ፈልጊያቸው ነው ብለህ እንትናን ጫኔንና አለልኝን አውራቸው፣ እኛ በጎን ገብተን ከታሰሩበት እንፈታቸዋለን ብለው ነው ያሰቡት። እንግዲህ አሸናፊ በጣም ጎበዝ ሰው ነው። እኔ በጣም ያደነኩትኝና እንግዲህ በዚህ መሰረት እሺ ተባብለዋል። እንግዲህ በቀጣይ ላይ ደግሞ በእርግጠኝነት ይደርሱላችኋል ብዬ ተስፋ አደርጋለሁኝ። እንደኔ ማለት ነው። እናንተስ ምን ታስባላችሁ? የእውነት አረ ስቃይ ይብቃቸው እንዴ! በስመ አብ በጣም ተሰቃዩ እኮ በጣም በስመ አብ እንዴ! በጣም እንግዲህ አደይ ስንት ቀኗ ነው እንደምታውቁት። ዴቭ ደግሞ እንግዲህ ትናንትና ጀምሮ በጣም ስቃዩን እየበላ ነው ማለት ነው። እና እውነት ስማም በጣም ከባድ ነው። ፈጣሪ ከፈጣሪ በታች ያው እንግዲህ ደርሱላቸዋን ብለን ተስፋ እናደርጋለን። ብቻ ከባድ ነው። እንጃ ምን እንደምላችሁ። እንግዲህ ዴቭ ለፍቅር ይሄን ያክል መስዋዕትነት እየከፈለ ነው። ሰው ለፍቅር ይደበደባል፣ ይወድቃል፣ ይነሳል፣ በቃ ብዙ መከራዎችን ይቀበላል እና ይሄው ዴቭን በተግባር እያሳየ ነው። እንግዲህ የመጨረሻቸውን ፈጣሪ ያሳምርላቸው። በቀጣይ ክፍል ደግሞ እስከምንገናኝ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ ቤተሰቡ ነው። ስለምታበረታቱ በጣም አመሰግናለሁ። እወዳችኋለሁ። ባይ